አለበለዛ ግን ያንቺን ህይወት እንዳመሰቃቀለ ድጋሚ እዚህ ሚዲያ ላይ ማለት ህይወት መመሰቃቀሉ የማይቀር ነገር ነው። ይሄን ደግሞ አስረግጬ ነው የምነግርሽ፣ በስነ ስርዓት ነው የምነግርሽ። የማይሆን ደግሞ እንዳይመስልሽ። ምንም አይነት ነገር ችግር እንዲፈጠር አልፈልግም። እናንተም ችግር ውስጥ እንዲገባ አልፈልግም። ማንም ችግር ውስጥ እንዲገባ አልፈልግም። እሱ ባንቺ ህይወት ነው የመጣው። ባንቺ ህይወት ከመጣ ደግሞ በሱ ህይወት መምጣት ደግሞ የሚከብደን ሰዎች አይደለም። በቃ እኛ ለአንተ መሆን ካቃተን እኛ ሰው አይደለም፣ በቃ ወንድ አይደለም። ሱሪ አልተጠቅም። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ዛሬ ሳልፈልግ በግድ መጥቻለሁ። በቃ ማለት ከዚህ በኋላ ሁሉም ነገር ይበቃል። ወንድሞቼም በጣም እየተጫኑ ነበረ እስከዛሬ ድረስ። ያው በሰላማዊ መንገድ ለመፍታት ሞክሬ ነበር ሁሉንም ነገር፣ ግን እንደዛ እንዲሆን ደግሞ አልፈለኩም እና ምንም ማድረግ የምችለው ነገር የለም ከዚህ በኋላ ማለት እነሱንም እዚህ ነገር ውስጥ እንዳይገቡ በጣም ሞክሬያለሁ። በጣም ጥሬ ነበረ፣ ግን ከዚህ በኋላ እንደዛ የሚሆን አይመስለኝም። አሁንም ቢሆን ምንም ነገር ውስጥ ሳንገባ ሌላ ነገሮች ሳይፈጠሩ ሰላማዊ ባለው መንገድ ብንፈታው ደስ ይለኛል ነገሮችን እና አሁንም ቢሆን እነሱን ለማሳመን ሞክሬ በቃ በሰላማዊ መንገድ ችግሩን ለመፍታት እንሞክር። እኔ ሁሉ ነገር እንዲፈጠር በእኔ ምክንያት ምንም ግብግብ ውስጥ እንድንገባም አልፈልግም እና በሰላማዊ መንገድ እንፍታው። በቃ አሁንም ሳልፈልግ ነው በግድ ማለት እነሱ ናቸው። ሁሌ እስከመቼ ድረስ ነው በሰላማዊ መንገድ የምትፈታው? አይደለም በቃ እንደዛ ለመፍታት እንሞክር። እኔ ምንም አይነት ግርግር እንዲፈጠርም በእኔ ምክንያት ማንም ሰው እንዲጎዳ ምንም ችግር እንዲፈጠር አልፈልግም እና አይደለም ይቅርታ በጣም ስሜታዊ ስለሆንኩ ነው። እንግዲህ እንደምትመለከቷት ነው በጣም ከነበረችበት በጣም ከስታለች፣ በጣም ተጉርታለች፣ በጣም ተጎሳቁላለች። ይሄ ደግሞ የሆነው ለማን ነው? ለአንድ ሰው ሲባል ነው ሁሉ ነገር የሆነው። እንደዚህ ተገፋችሁ፣ እንደዚህ በትንሹ እንኳን እናንተ ኮሜንት ላይ እና ሐሳብ ስትሰጡ እንኳን ቢያንስ ሴት ናት ብላችሁ በትንሹ እንኳን አላሰባችሁላት። ለምን? ቢያንስ ይሄን ሐሳብ ደግሞ የምትሰጡት ወንዶች ቢሆኑ ምንም አልነበረም። ሴቶች ራሳችሁ ናችሁ ይሄን ሐሳብ የምትሰጡት። በጣም የሚያሳዝንና የሚያስነውር ተግባር ነው። እውነቴን ነው የምነግራችሁ። ሁለተኛ ነገር ደግሞ ብሩክ እዚህ መተ ቢያንስ በዓልን ጠብቀ ምክንያት አድርገ ልጅህን ለማየት አመት ባል ትጠብቃለህ። ቢያንስ መታታያትን ቢያንስ በትንሹ ለሷ ስሜት ስትል ቢያንስ ስሜቷ እንዳይጎዳ አያስከፋም። ምን ማለት ነው? እስከ መቼ ነው በሰላማዊ መንገድ ነገሮች የሚፈቱ? በነገራችን ላይ እኛም እርምጃ መውሰድ እንችላለን። ነገሮች እስካሁን ድረስ በሰላም ይለቁ ብለናል። ሐሳባችን በሰላም እንደልቅ ነበረ። ይሄ ደግሞ አልሆነም። ይሄ ካልሆነ ደግሞ እኛም መራመድ ባለብን መንገድ መሄድ ባለብን መንገድ ነገሮችን መፍታት ባለብን መንገድ መፍታት አያቅተንም። ምክንያቱም እኛ እዚህ ቁጭ ብለን እሷ ስትጎዳ ማየት አንፈልግም። ምክንያቱም እህታችን ናት። እህታችን እየተጎዳች ባለችበት ሰዓት እኛ ደግሞ ቁጭ ብለን ማየት ሞራልም ሐሳቡም የለንም። ምናልባት የተደላደለ ህይወት ልትኖር ትችላለህ። ተመችቶ ሊሆን ይችላል አንተ ያለህበት ቦታ ላይፈን እየቀጨህም ሊሆን ይችላል። እሷ ደግሞ እዚህ ከልጇ ጋር ካንተ እዚህ ጋር እየተሳቀቀች ህይወትን እየመራች ትገኛለች። ያው እየተሳቀቀች ስል አባት የሌለው ልጅ አባቷ አንተ ሆነ አባትነትህን ክደ እሷ ግን እያሳለፈች ትገኛለች። ያ በራሱ ትልቅ ሰቀቀንና የሚሆነው በጣም የሚያሳፍር ተግባር ነው። ያ ደግሞ በጣም አስነዋሪ ጉዳይ ስለሆነ እኛ እስከመጨረሻው ድረስ አንተ የገባህበት ገብተን ያለውን ነገር ማድረግ የሚያቅተን እንዳይመስልን። ያለህበትንም ቦታ እናውቃለን። ያለኛ ችግር አይደለም። ግን ደግሞ በመካከላችን ልጅ አለ ዝምድናም ይኖራል ብለን ስላሰብን ነው ነገሮችን በዝግታ እያስኬርን ያለ ነው። ይህ የማይሆን አይነት ከሆነ ግን አንተም በዚህ መንገድ የምትቀጥል አይነት ከሆነ ግን ነገሮችን ወደ አላስፈላጊ ደረጃ እንደሚሄድ እንዳትጠራጠር። ይሄንን በእርግጠኝነት እነግርሃለሁ። ነገሮችን አስተካክል። ይሄንን የማታስተካክል ነገር ከሆነ ግን በአጭር ጊዜ ውስጥ እርምጃ እንደምንወስድ ግን ባለም እርግጠኛ ሆኜ እነግርሃለሁ። ታስተካክል ነው የሚሻለው። በዛቻ እኮ አይደለም ምንም ነገር አንቺ እስካሁን ድረስ ዝም አልነሽ። እስካሁን ድረስ ዝም ያልነሽ በእናንተ መሀል አንገባም። መጀመሪያ አብራችሁ ስትሆኑ እኛ አናውቅም። ኦኬ አንቺ የምትወጂው ነገር ሊሆን ይችላልና ነገ የምትሆኑት ነገር አናውቅም። እኛ አብራችሁ ልትሆኑ ትችላላችሁ። የልጅሽ አባት ነው። ምናልባት ደግሞ ፈጣሪ ካለ ቤተሰብም ልንሆን እንችላለን በሚል እስከዛሬ ድረስ እኛም ያንቺን ስሜት ጠብቀን አብረን ሆነናል፣ ተቻችለናል። በክብር ያወራነው ነበር። እኔም ከብዙ ጊዜም ደጋግሜ ያወርቻለሁና የመምጣቱ ስሜት ቢኖረው ባልጠብቆ እየፈለኳት ነው አጣኋት የሚል ተራ መልስ አይሰጠንም ነበርና የምትሰማ ነገር ከሆነ እዚሁ ነው ያለኸው። ያለበትን እናውቃለን፣ መምጣት እንችላለን። ግን
ችግር ከመፍጠራችን በፊት ለሷም እየመከርኳት ነበረ። ብዙ ነገር አውርታለች። አንተ ደግሞ የምታረገው ነገር አንተ ስለተመቸ ብቻ ሳይሆን እዚች ጋር በአንተ ምክንያት ቤተሰባችንም ሁሉ ነገር ነው የተበጠበጠውና ህይወትን አንተ እየኖርከው ያለው አይነት ህይወት ሳይሆን ሌላ አይነት ህይወት ነውና አንቺ ሁሉ ጊዜ በፒስ እንዲፈጠር ነው በፒስ መፍታት ነው የምፈልገው እያልሽ እኔ አሁንም ቢሆን እንደዛ ነው የምፈልገው። ምንም አይነት ነገር ችግር እንዲፈጠር አልፈልግም። እናንተም ችግር ውስጥ እንዲገቡ አልፈልግም። ማንም ችግር ውስጥ እንዲገባ አልፈልግም እና በሰላማዊ መንገድ እሱ ከማን በልጦ ነው? ረጅም ሰዓት አከበር ነው አይደለ እንዴ? ጊዜ ሰጠንሽ አይደለም? ይኸውላችሁ ጊዜ ሰጠነው እሱ ነው ማለት እሱ ልክ ነው። እኔም ጊዜ ሰጥቻለሁ። በክብርም ለማውራት ሞክሬያለሁ። ስርዓት ባለው መንገድም አውርቻለሁ። ግን እሱ ያ ነገር ሊቀበለው አልቻለም። ግን ደግሞ ለዛ አንቺ ልትጎጂ አንፈልግም ማለት አይደለም። ከዚህ በላይ ምን ልትሆኚ ነው? አንቺ አሁን አራስ ነሽ አይደለ? አራስ አትመስል ያለሽበት ሁኔታ አንቺ በቃ ምንም ነገር አተሽ አይደለም። ታውቂያለሽ፣ ያለሽበት ሁኔታ ጥሩ ቢሆንም የሰው ልጅ መብላትና መጠጣት ሰላም ሊያደርገው አይችልም። አውቃለሁ ግን በቃ እኔ ምንም ችግር እንዲፈጠር ስለማልፈልግ ነው እስከዛሬም እናንተ እዚህ ውስጥ እንድገቡ ያልፈለኩት። በቃ እሱ ወደ ራሱ እስኪመለስ ድረስ ማለት እኔ አሁንም ቢሆን የእሱን ጥቅም አልፈልግም እኮ። እስካሁን ድረስ እኮ እስከ ራስ ወደ ራሱ ይመለሳል ብለን ነው እየጠበቅን የነበረው፣ ግን ደግሞ ሊመለስ አልቻለም። እሺ እኔ ምን ላድርግ? በቃ እኔ ወይ ዝምታውን እንደ ፍራቻ ከቆጠረው ምን ማድረግ ይቻላል? እሱ ልክ ናችሁ እኮ። እኔ ግን በቃ እና እኔ አላውቅም። እኔ ምንም አይነት ችግር ውስጥ መግባት አልፈልግም። ምንም ችግር አንቺን ስለምንወድሽ አንቺን ስለምናከብርሽ ነው እስከዛሬ ድረስ እኮ በቃ እስኪያስተካክል ለሱ ምድል የተመቻቸለ። ስለዚህ ይሄን ነገር ማስተካከል ካልቻለ እኛ ለምንድን ነው ሄደን ማናናግረው? መጣላት እሺ በቃ ላንደባደብ ምናምን እንችላለን፣ ግን እኛ የኛ ስሜት ስለማትረዱ ቤተሰባችን እኮ እኛ መጠበቅ ኃላፊነት ነው። የጃባስ ነው። ምንም አይነት ችግር እንዲደርስበትም አልፈልግም። ምንም አይነት ችግር እንዲፈጠርም አልፈልግም። ለዛም ነው እስከዛሬ ድረስ በትዕግስት ላወራ የሞከርኩትኝ። ግን እሱ ደግሞ ያንን አልፈለገም። ግን በቃ ቀስ በቀስ በሂደት ሁሉም ነገር ይስተካከላል ብዬ ስላሰብኩም ነው ከሱ ጋር ያለኝ ነገር በቃ በሰላማዊ መንገድ ለመፍታት በውስጥም ለመጨረስ ሞክሬ ነበር በራሴ መንገድ እና ወንድሞቹን ምናምን አውርቼ በቃ ለማስተካከል ሞክሬያለሁ። ግን እሱ ያው ምንም ሊረዳኝ አልቻለም። ግን ብቻ በቃ ቢያንስ ምንም ችግር ሳይፈጠር አሁንም ቢሆን ለመፍታት እንሞክር ነው የሚለው። እኔ ያ ነው ነገር ልንገርሽ፣ እሱ ባንቺ ህይወት ነው የመጣው። ባንቺ ህይወት ከመጣ ደግሞ በሱ ህይወት መምጣት ደግሞ የሚከብደን ሰዎች አይደለም። ይሄንን አስረግጬ እነግርሻለሁ። የሚስተካከል ነገር ከሆነ ይስተካከል፣ አለበለዚያ ግን እሱ ያንቺን ህይወት አበላሽቶ እሱ እንደፈለገ የሚሆንበት ሀገር አይደለም ያለነው። ገብቶሻል? እኛ ማድረግ ያለብን ነገር ደግሞ ማድረግ የሚያቅተን ሰዎች አይደለም። ሁሉንም ነገር ለአንቺ ስንል ነው የተሆነው፣ ለልጅቷ ስንል ነው የተሆነው። ነገ ልጅቷ ያላባት እንዳታደግ አስበን ነው እንጂ ነገሮችን በቀላል ነገሮች ማድረግ አቅቶንም አይደለም። ሰውን መጥቀም ነው እንጂ ሰውን መጉዳት ቀላል ነገር ነው። ይሄንን ነገር እሱን ማወቅ መቻል አለበት። ምን ማለት ነው? ቢያንስ እንኳን ልጅ መጥቶ ካላየ ምን ማለት ነው? እኛ የምናደርገው ነገር ፍርሃት መስሎ ነው የታየው መሰለኝ። እሺ ምን አይነት ዱቄት ማድረግ እንደምንችል ታውቃለህ አንተ። ከዚህ በፊት እኔ በጣም ብዙ ጊዜ እሱንም ቤተሰብንም ማንም ሰው እንዳይሰማ እያደረኩ ነበረ። አላቅም ብቻ ዛሬ ስሜታዊ ሆነን ብዙ ነገር ልናወራ እንችላለን። ቤተሰቦች ማወቅ ያለባችሁ ነገር የሆነ ሰው ከመጉዳቱ በፊት በፊት መፍታት ይቻላል እሷም ትለኛለች ብዙ ጊዜና አንድ ሰው አስቀይመ መልሰ ያንን ነገር መመለስ አይቻልምና ነገ ደግሞ ምናልባት ፈጣሪ ብሎ የተስተካከለ ህይወት ይኖራቸዋል። በዛን ሰዓት ማፈር ነው የሚሆነው አሁን የሆነ አላስፈላጊ እርምጃ ብንወስድ። ስለዚህ እኔም ያ እንዲሆን አልፈልግም። እኔም ያን ነገር እንድታደርጉት አልፈልግም። አሁንም ቢሆን ከዚህ በላይ በአጥንትሽ እስክትሄጂ ድረስ እኛ አንጠብቅ መቼም አይደለ። እሱ እየተዝናና እየተመቸው ሌላም በቃ ታውቂያለሽ አሁን ላይ እያደረገ ያለው ነገርና ጭራሽ ረስተውታል ማለት ነው። በቃ አብረህ ስትሆን በሰው ህይወት ጣልቃ ገብተህ የሰውን ህይወት አበላሽተህ እንደፈለክ እንድትሆን እኔ አልፈቅድም። እግዚአብሔርን ከዚህ በላይ ምንም ልንታገስ አንችልም። አሁንም ቢሆን እኔ ያላችሁ ምን ታውቃላችሁ፣ በቃ አሁንም ቢሆን እኔ የምፈልገው እውነቱን እንዲናገር ብቻ ነው። በቃ የሱ እውነቱን አለመናገር ነው የሁሉ ነገር እንዲፈጠር ያደረገው፣ የሁሉ ነገር እንዲመጣ ያደረገው። የዛኔ ከመጀመሪያውኑ ብዙ ነገር ሳይፈጠር እውነቱን መናገር ይችል ነበር። እሱ ግን መናገር ለምን እንዳልፈለገ አላውቅም። እኔ ምናልባትም ያለኝን ህይወት አጣዋለሁ ብሎ አስቦ ከሆነ መጀመሪያ የዛን ሰዓትም ቤተሰቦች አይታችኋል። በቃ እኔ ከህይወታቸው ወጥቻለሁ።
እወጣለሁም ብዬ ወጥቼ ነበረ። ግን ደግሞ እሱ ማይሆን ነገር ነው እያደረገ ያለው ማለት እሱ በዋሸ ቁጥር እኔን እየጎዳኝ ነው ያለው። ስለዚህ እውነቱን ተናግሮ በቃ እሱም የራሱን ህይወት መኖር ከፈለገ ይኖር። እኔ ግዴታ ከኔ ጋር ኑር አልለውም። አሁንም ቢሆን ካልፈለገ አንድ ሰው ማስገደድ አልችልም። ይሄ ነገር እኔ ከዚህ በፊት በጣም ችግር እንዳይፈጠር እየሞከርኩ ነበርና ትልቅ ሚዲያ ላይ መውሰዱም አስፈላጊ ነው ብዬ አላሰብም። ግን አሁን በዚህ በአጭር ጊዜ ውስጥ አስፈላጊ ስለምን ሚዲያ ነው? እዚህ ጋር እኮ ስለ ሚዲያ ልናወራ እኮ አይደለም የመጣ ነው አይደለ? ስለምን ሚዲያ ምን ይሰራልናል? ሁሉም ሚዲያ የሷን ህይወት ያስተካክሏል እኮ አይደለም። ቤተሰብ ማወቅ አለማወቅ አይደለም። የሷን ህይወት ያስተካክሏል ሚዲያ። እሷ በሳይት ነው የመጣው አይደለ? እና ስለምን ሚዲያ ምን ማለት ነው? እኔ የምናገረው ያው ቤተሰባዊነቱ ስለምን ቤተሰባዊነቱ ካልፈለገው ለምን ስለምን ቤተሰብነት እናውራ? እሺ ቢያንስ በቃ ሁለታችሁ ተረጋግታችሁ ለማውራት ሞክሩ። እኔ በእሱ ምክንያት እናንተ እንድትጣሉ አልፈልግም። በመሀላችን ምንም ነገር እኔ እዚህ ጋር የመጣሁት አንድ ነገር ለመናገር ነው። የመጀመሪያው ነገር እዚህ ጋር የመጣሁበት ጉዳይ የመጀመሪያው ነገር ብሩኬ መጥቶ የልጁን አባትነት አምኖ ያቀዋል አምኖ እንዲቀበል ነው። ሁለተኛ ነገር ደግሞ ማን ነው ቢኒያም የሚባል ልጅ ሁለተኛ ከሷ አጠገብ ባገኘው የቢኒያም እኮ ዳው ገብስ ነው። አሁን እኔ ስለ ቢኒያም አይደለም ከቢኒያም ጋር አይ እሱም ቢሆን በጣም እያስቸገረኝ ስለሆነ እውነቱን ነው። ሶፊያ ራሳችን እርምጃ እንወስዳለን። አሁን ሚዲያ ምን ገለመሌ የሚባል ነገር አይሰራም። ረጅም ሰዓት ታግሽ በህይወታ እስከመጣ ድረስ እንካ አዳምጠኝ። እኔ ጉዳዮቹን በደንብ በቅርብ ርቀት እየተከታተልኩ ነበር። ቤተሰቦች ያሉበትን አውቃለሁ፣ እሱ ያለበትን አውቃለሁ፣ ሁሉ ነገር እናውቃለን። እየተዋወቅን ደግሞ እንደዚህ መደራረጉም እጅግ አስነዋሪ ተግባር ነው። ይሄንንም እየተዋወቅን ወደ አልባሌ ቦታ ላለመውሰድ እየሞከርን ያለን ይሄ አስፈላጊ ነው ተብሎ ከታሰበ ችግር የለውም። እኔ አበሳጨኝ መጀመሪያ አላ አይደለ ዲኤንኤ ነው የምጠብቀው። መጀመሪያ ትውልድ ብቻ አስተካክላለሁ። ስትወልድ ደግሞ እሱ ሌላ ታሪክ ላይ ነው የራሱ ፍቅር ህይወቱን እየቀጠለ ነው ያለው። እኔ በጣም አሁን ሚዲያውን በአሁኑ ሰዓት እሱ በቃ እንደፈለገ ነው የሚያደርገው። እሱ ብቻ ነው ሀቀኛ፣ እሱ ብቻ ነው አፍቃሪ አይደለ። ሌላው ተፈቃሪ አፍቃሪ ልትሆን አችልም አይደለ። በአንተ እይታ በቃ አንተ እንደፈለክ በቃ ተጠቅመህ ሊሆን ይችላል አይደለ። ስለዚህ እኔ አሁን ወደ እናንተ ቤተሰብ ሁሉም ሰው ቤተሰብ እንዲያውቀው ሚዲያ ላይ እንድናደርሰው ፈልጋለሁና ምናልባት ቤተሰብ ጋር አንዳንድ ችግር ከመፍጠራችን በፊት በአስቸኳይ ይሄንን ነገር መልስ እንዲሰጥበት ነው የምፈልገውና በመጀመሪያ ራሳችን ለመፍታት ሞክር። እኔ ቤተሰብ ጋር ምናምን ድረስ አልፈልግም። የእሱን ቤተሰቦችም ሆነ ለማውራት ሞክሬ ነበረ። በውስጥ ምናምን ትልቅ ሰውም ነበር መሀላችን ላይ ያው ጋሽዬም ነበረ። ግን ደግሞ እና የሱ ወንድምም ቢሆን ለሱ ነው እያገዛ ያለው ማለት በቃ እሱ ነው ልክ ነው። ሁሉም ሰው ሲጀመር በቃ እሱ ነው ልክ ነው ብሎ እያሰበ ያለው ማንም እንደሌለሽ እኮ ነው። በቃ ማንም እንደሌለሽ ከዚህ በፊት መጡ ጭራሽ ወንድምየውን ከዚህ በፊት የሚያደርጉት ሁሉንም ነገር እኛ በቃ ምናልባት ከተሳካ ህይወታቸው ከቀጠለ ብለን ነው እንጂ ዝም ብለው ጥፍጥፍ እንዲሉ ከሆነማ እሺ እናንተችን ላይ እኛም እስከ ማን ብሩክ እስካሁን ድረስ በሰላም እስካሁን ድረስ የቆየው ባንቺ ፍቅር ላንቺ ልዩ አመለካከት ስላለሽ ነው እንጂ እንደሷ ነው ነው ቢሆን ኖሮ እስከ ዛሬ ድረስም የሚቆይበት አጋጣሚ አይኖርም ነበር። አሁን እያልንሽ ያለነው እየተናገርን ያለነውም እኔ ሲጀመር እዚህ የመጣሁት እርቅ ፍለጋ ሚዲያ ላይ ለመሄድ ለመታረቅ ለመስማማት አይደለም። የሚስተካከል ከሆነ ይስተካከል፣ የማይስተካከል አይነት ከሆነ ግን ያንቺን ህይወት እንዳበላሸ የሱም ህይወት የሚበላሽበት ቀን ሩቅ እንደማይሆን እርግጠኛ ነኝ። ላስረግጬ ነግሬሻለሁ፣ በስነ ስርዓት ማለት ነው። ስለዚህ የሚስተካከል ከሆነ ይስተካከል። መጥቶ ልጁን ማየት ካለበት በስነ ስርዓት ልጁን መጥቶ አንቺን መንከባከብ ካለበት መጥቶ ይንከባከብ። አለበለዚያ ግን ያንቺን ህይወት እንዳመሰቃቀለ ድጋሚ ሚዲያ ላይ መምጣት ህይወት መመሰቃቀሉ የማይቀር ነገር ነው። ይሄን ደግሞ አስረግጬ ነው የምነግርሽ፣ በስነ ስርዓት ነው የምነግርሽ። የማይሆን ደግሞ እንዳይመስልሽ። እሱም ደግሞ የምነግረው ነገር ቢኖር ማስተካከል ያለበትን ነገር ቶሎ እንዲያስተካክል ነግሯለሁ። ቢኒያምም እየተመላለሰ አንዴ የልጁ አባት ነኝ አንዴ እንደዚህ ነኝ በተደጋጋሚ ቤት ሲመጣም አይቻለሁ። ይሄንን ዝም ብዬ የሚያለፍኩት አለ አይደለ ምናልባት ስሜታዊ ሆኖ ነው ስሜታዊነት አጥቅቶት ነው ሊሆን ይችላል። ምናልባት የልጁ አባት ነኝም ብሎ አስበም ሊሆን ይችላል። በንጹህ መንፈስ ስላሰብኩት ነው። አሁን ግን ተደጋጋሚ ነው በዛ። ይህ እስከ መናናቅ ድረስ የሚያደርስ ጉዳይ ስለሚሆን ቢያርፍ ይሻላል። እኔ ከዚህ በኋላ ለሚመጡ ነገሮች
እኔ አንቺን ብትወጪ ነው። ለማንኛውም እኔ ከአንቺ ሀሳብ አልወጣም ታውቂያለሽ። የአንቺ ሀሳብ ግን ሁልጊዜ በፒስ እንዲፈጠር ነው የምትይው። ሁልጊዜ እናታችን ስትሰማ ምን አይነት ስሜት እንደሚፈጠር ታውቂያለሽ አንቺ በአሁኑ ሰዓት። ለዛም ነው ማንም ሳይሰማ በቃ ሁሉም ነገር ስለዚህ ሁሌ እንደዚህ የምትይው ነገር ምንድነው? በቃ ተጎዳሽ አይደል እንዴ? ካሁን በኋላ አንቺ አይመለከትሽም። እንደው እንደዚህ የምታወሩን ነገር ካሁን በኋላ አስተካክለሽ እንድታወሩ ነው የምፈልገው። በቃ እኛን አይደለም ብዙ ጊዜ ደበቅሽን አይደለ? በቃ በራሳችን መንገድ ሄደን ማስተካከል የምንችለውን ነገር እንደዚህ አንቺ ከህይወት እስክትወጪ ድረስ እንደዚህ በህይወታችን እንዳንቺ እየተጎዳ ሰው መቼም ኖሮ አያውቅም። እኔ አሁን ጄሪ መነጋገር የምትፈልጉትን ነገር ሁለታችሁ ተነጋገሩ። የኔ ግን አንድ አቋምና ግልጽ አቋም ነው የምነግራችሁ። ከዚህ በኋላ ከእናንተ ጋር ቆሜ የምነጋገርበት ምንም ምክንያት የለኝም። ግን ብሩክ የተናገርኳቸውን ሁለት ነገሮች እንዲያስተካክል ፈልጋለሁ። ቢኒያምም ደግሞ የተናገርኩትን ነገር እንዲያስተካክል ፈልጋለሁ። ሁለቱን ነገሮች ግን ሁለቱም ሰዎች የማያስተካክሉ አይነት ከሆነ ግን የራሴን እርምጃና ቤተሰቤን መጠበቅ ባለብኝ መንገድ የምጠብቅ ይሆናል። ከእናንተ ጋር ቆሜ የማወራበት ምንም ምክንያት የለኝም። እናንተ ኧረ ወይኔ ጌታዬ ብቻ ምን ማድረግ እንዳለብኝ አላውቅም። እኔ ለመጨረሻ ጊዜ ማስጠነቀቅ ነገር ቢኖር አንተ በቃ እኛ ለአንተ መሆን ካቃተህ እኛ ሰው አይደለም፣ በቃ ወንድ አይደለም፣ ሱሪ አልተጠቅም። አንተ የምታደርገውን ነገር ካሁን በኋላ ለኛ ብለህ ሳይሆን ለልጅ ስትል ወይም ደግሞ በትክክል ተስተካክለ ጥሩ ህይወት እንዲኖር ከፈለክ የምትወስነውን የምታደርገውን ታውቃለህ። እኔ ከዚህ በላይ ምንም ልል አልችልም። ህይወትን በትክክል መኖር የምትፈልግ ነገር ከሆነ አስተካክል። በቃ እኔም ከዚህ በኋላ መጎዳት ባለብኝ ልክ ለልጄ ስል እጎዳለሁ። ችግር የለብኝም። እኔ ከዚህ በፊትም ተናግሬያለሁ፣ ለቤተሰቦችም ነግሬያለሁ። ማለት ሁሉም ሰው ከጥቅም ጋር ነው እያያያዘ ያለው ሁሉንም ነገር። እኔ ደግሞ ከጥቅም ጋር ምንም የተያያዘ ነገር እንደሌለኝ ሁሉም ሰው እንዲያውቅ ነው የምፈልገው። እናንተም አላችሁ ከጎኔ። እኔ ልጄ ማሳደግ አያቅተኝም። ከዚህ በፊትም ተናግሬያለሁ። ብቻዬን ሆኜ ምንም ነገር ማድረግ እችላለሁ። አለቀ። ግን ከሱ ጥቅም አልፈልግም። አሁንም ቢሆን በቃ የምፈልገው እንዲያምንና እውነቱን እንዲናገር ብቻ ነው። ያንን ነው የምፈልገው። እናንተም በቃ ከጎኔ የሆናችሁ እንደዚህ ስለተናገራችሁኝ በጣም ነው የማመሰግነው። የምር ከዚህ በፊትም ብዙ ነገር ብላችሁኛል። እኔ ነኝ ሁሉንም ነገር እንደዚህ እንዳይሆን ያደረኩት እንጂ ይሄኔ ድሮኑ ነገሮችን መፍታት እንችል ነበረ። ግን በእኔ ምክንያት ነው እናንተም እስከዛሬ ዝም ብላችሁ እናንተንም ማስደፈሬ ልክ አልነበረም። እና ብቻ በቃ ከቻልክ ሌላ ነገር ውስጥ ሳንገባ በቃ ለመፍታት ነው እንደዚህ የምትዩ። ከዚህ በፊት ስንት ነገር አሳለፈን። ቤታችን መጣ አይደል እንዴ ቢኒያም? ላንቺ ብለን ቤታችን ተደፈረ አይደል እንዴ? እስከ ቤት መጥቶ ልጅ እስከ ማየት ምን ማለት ነው? እኛ በዛን ሰዓት እሺ የሆነ ችግር አይፈጠርም ብለሽ ታስቢያለሽ? አንዳችን ብንኖር ምን አይነት ስሜት ነው የሚፈጠረው በዛን ሰዓት? ስለዚህ እኛ ላንቺ ስንል እዚች ጋር ህይወትም ማለፍ ሊኖር ይችላል አይደል? ስለዚህ ራስሽን አስከብሪ። ከዚህ በላይ ምንም ነገር መታገስ የለብሽም። እኔ ለቢኒያምም ቢሆን ደጋግሜ ነግሬዋለሁ። ከዚህ በፊት እንዳይመጣ ነግሬው ነበረ። ከእናንተ ጋር ቢገናኝ ጥሩ ነገር እንደማይፈጠር ነግሬዋለሁ። እሱ ነው ከህይወቴ ሊወጣ አልቻለው እና ግን በቃ ብሩክ እኔ ሌላ ነገሮች ሳይፈጠሩ ነገሮችን ለመፍታት እንሞክር። በቃ ምልክ እሱን ብቻ ነው። የምሬ ነው። ማንም እዚህ ነገር ውስጥ እንዲጎዳም ሌላ ነገርም እንዲፈጠር አታድርግ። መለመን አይደለም በቃ ማለችን ቢያንስ ልጅ አለ። ለዛም ነው አሁን እንደዚህ ምን ለማመጣው እንጂ እሱ ያረጋኝን ነገር ወይ ከዚህ በፊት ያረጋቸውን ነገሮች ረስቼለት ወይ ደግሞ ያረጋ ያለውን ነገር ተቀብዮ ምናምን አይደለም። እኔ አሁንም ቢሆን ህይወትን መኖር ትችላለህ። በቃ እውነቱ ብቻ ተናገርና ኑር። እኔ አይመለከተኝም ስላንተ ህይወት። እንደምትወጂ ስለሚያውቅ ነው በቃ የሚያረጋ ያውቃል። ሁሉም ነገር ነው የሚያውቀው ሲጀመር። አንቺ የሆነ ውስጥ ስለተረዳ ከዚህ በላይ ሊጎዳሽ አይገባም። በቃ ራስሽን አታስደፍሪ። ከዚህ በላይ በቃ ቤተሰብ ማስደፈር ነው። ለኛ ስትይ የምትወጂም ከሆነ ለኛ ስትይ ቀጥ ያለ እርምጃ ወሰጂበት። በቃ አሁንም ቢሆን እኔ ከአንቺ ሀሳብ አልወጣም። እርምጃውን በቃ ትክክለኛ ውሳኔሽን በትክክል እንድታሳውቂ ነው። አውቃለሁ እናንተ ለኔ ብላችሁ እስከዛሬ ድረስ እንድታገሳችሁ ትኳቃለሁ። ግን በቃ ምን ላድርግሽ? እሱ ሊሰማኝ አልቻለም። በቃ በእንደዚህ አይነት መንገድ ካልሆነ እውነታችሁ ነው፣ ልክ ናችሁ ማለት እኔ ስለተለማመጥኩት ምናምን ነገር ስለለመንኩት ነው እንደዚህ እየሆነ ያለው ይመስለኛል። ከዚህ በኋላ የሚስተካከል ይመስለኛል እሱ። ግን ብቻ በቃ እኔ ምንም ነገር እንዲፈጠር አልፈልግም። አሁንም ቢሆን ማላችን ላይ ሁሉንም ነገር በተገቢ መንገድና በትክክለኛው መንገድ እንፍታው ነው ማለት ይፈልጋል። እነሱም እዚህ መሀል ውስጥ ባይገቡ ደስ ይለኛል። በቃ ቤተሰብ ባናስገባ ደስ ይለኛል። ከዚህ በፊት ሀብ ገብቶ ነበረ ታውቃላችሁ አይደል? ግን ምንም ነገር እንትን ሊል አልቻለም። እሱም ጥሎ ነው ዙሪያ ያለው። ስለዚህ አልተውም። በቃ እኔም ከዚህ በኋላ አልተውም። ግን እኔ እናንተ አውርተን እንፍታው መጀመሪያ። ማንም እዚህ ውስጥ አይግባ። በቃ እንድትጎዳ አልፈልግም ታውቃለህ። ለዛም ነው እስከዛሬ ድረስም ከነሱ ጋር ተጋፍጬ እነሱ የሚሉኝን ሳልሰማ እነሱ የሚሉኝን አልሰማም ብዬ ትቼ አንተን ብቻ እንትን ወደ ማለት ውስጥ የገባው። ስለዚህ ከዚህ በኋላ እኔም የምታገስበት እንትን የለኝም። ግን በቃ ቢያንስ
አይግቡ ነው እዚህ ነገር ውስጥ እያልኩ ያለሁት። እነሱ አይግቡ በቃ እኔ እናንተ ለመፍታት እንሞክር በቃ ያን ነው ማለት የምፈልገው። እስከ መች ነው ሁሌ አይግቡ? እኔ ቆይ አንቺ ስታስቢ ማለት ነው ምን እስክትሆኝ ነው የምትጠብቂው? ምን ጭራሽ የሱ ልጅ ብቻሽን እያሳደግሽ ነው አይደለ? እኔ ማሳደጉ አሁንም ቢሆን የማሳደጉ ችግር የለብኝም። እኔ ችግር ማለት ማሳደጉ አይከብደኝም አሁንም ቢሆን ግን በቃ ቢያንስ የጠፋውን ስሜን እንዲያስተካክል ነው የምፈልገው። ያን ነው የምፈልገው እንጂ እኔ ማሳደጉ ምናምን ነገር አይከብደኝም። የራሱን ላይፍ ይኖራል አይደለ? በቃ እሱ የተለየ ነው። በቃ ከኛ ይበልጣል። በቃ እሱ በቃ አይደለ ከቡታጀራ ያወጣት በቃ ይሄንን ነገር ያስተካክል። አይዳትም አዲስ አበባ በህይወት እንዴት ከፈለገ ይሄ ነገር ያስተካክል። ንገሩ፣ በምትነግሩ መልኩ ንገሩ። እናንተ የበለጠ ትግባባላችሁ ከኛ ይልቅ። እናንተ ብቻ ታረጋጉ እንጂ ችግር የለውም። ምን እነግረዋለሁ እና በቃ ብሩኬ በእናትህ ልለምን፣ ቢያንስ አሁንም ልለምን። በቃ እኔ እናንተ ለመፍታት እንሞክር ችግራችንን። እዚህ ነገር ውስጥ ማንንም አታስገባ። ተይ እንደዚህ አትበይ። ሁሌ ልመና ምንም በቃ ለሱ ምንም እየጠቀመው አይደለም ልመና እኮ በቃ እስከ ዛሬ ለማንሽ አይደል እንዴ? በቃ እኔ አሁን የሆነ በቃ ፍቀጅልን በቃ ያለበት ሄደን እንበት ነው በቃ ክፈልሽ ወይኔ እኔ እንደዛ እንደሆነ በቃ ያው እኔ እሺ በቃ እኔ አወራለሁ ችግር የለውም። እኔ ነኝ አይደለ ማለት ነው በቃ ሁሌ የምትለምኚው እኮ በቃ እኔ ማውራት ፍቀጅልን ያለበት እንሄዳለን። እሺ በቃ ችግር የለውም። እኔ ማውራት ባለብኝ መንገድ ላውራውና ቤተሰቦችም በቃ እኔ የሁሉ ነገር እንዲፈጠር አልፈለኩም። አሁንም ቢሆን ምነግራችሁ የሁሉ ነገር እንዲፈጠር እያደረገ ያለው ብሩኬ ነው። ስለዚህ በቃ እናንተም ልትረዱ ይሞክሩ። ቻስቲ ለማውራት እሞክራለሁ። አሁንም ቢሆን በውስጥ እሱ ለማውራት እሞክራለሁ። በቃ ነገሮችን እንድንፈታ እነግረዋለሁ። እኔም ማንንም እንዲጎዳም እሱም ማየው ነገር ውስጥ እንዲገባም ስለማልፈልግ ሁሉንም ነገር ተረጋግተን አውርተን ለመፍታት እንሞክራለን። ለማንኛውም ሶፊን እኔ የሚስተካከል ነገር ከሆነ እኔ ሶፊንም አረጋጋዋለሁ። እኔ በጣም ተናዶ ነው የሄደው። አሁንም መጀመሪያም እሱ በጣም ስሜት ይሆናል። ምንም ነገር እኔ አውርቼው እንድንፈታ አልፈለገም። ራሴ አውርቼው እንዲፈታ አረጋዋለሁ ነው እያለ ያለው ሶፊም። በቃ ቢያንስ እስቲ አሁን ልሂድና እሱንም አረጋግቼው ለማውራት ልሞክርና ብሩኬ ግን በቃ በቻልከው መንገድ እንትን ለማለት ሞክር እና እንሂድ። በቃ እኛም ችግር እንዲፈጠር ካልፈለገ አሁን ይደውልልሽና እንዲያወራሽ ነው ፈልገው እኮ በቃ ሁሉም ሰዓት ሼር አድርጉ። ያወራዋለሁ በቃ ችግር የለውም። እኔ አውርቼው በቃ ለመፍታት እንሞክር እና በቃ እንሂድ። አሁን ሶፊ ማየውን ነገር ከማድረጉ በፊት እንሂድና እሱንም እናረጋጋውና እናውራው። እንሂድ ወደ ቤት። እኔ እንጃ የሚረጋጋ ቤተሰቦች በቃ እንግዲህ ከዚህ እኔ እንጃ የሚረጋጋ ይመስለኛል ብሩኬ። በቃ እናንተም ሼር አድርጉለት። ለመጨረስ እንሞክር፣ ነገሮችን ለማስተካከል እንሞክር ነው ምልክ። ሌላ ምልክ ነገር የለም።